ትንሹ አንበሳ ሉሉ። በአንድ በአረንጓዴ ጫካ ውስጥ ትንሽዬ ሉሉ የሚባል አንበሳ ከሌሎች እንስሳቶች ጋር ይኖር ነበር። ሉሉ በጣም ትንሽ፣ የሚወደድና ተጫዋች ነበር። በዚህ በአረንጓዴ ደን ውስጥ ሉሉን የማያውቀው የለም። አንዳንድ ጊዜ ግን ሉሉ በኃይል ያባራል። በዚህም ሰዓት ጓደኞቹ ይፈሩና ይሸሹት ነበር። አንድ ቀን ሉሉ በመንገዱ ትንሽዬ ጥንቸል እያለቀሰች ያገኛታል። ሉሉ ወደ ጥንቸሏ ጠጋ ብሎ ለምንድን ነው የምታለቅሺው ብሎ ጠየቃት። ጥንቸሏ እኔ አንተ ስትጮህ በጣም እፈራለሁ፣ እንዲሁም እደነግጣለሁ። እኔ ብቻ ሳልሆን ሌሎቻችን ሁላችንም አንተን በጣም እንፈራሃለን አለችው። ሉሉም በጣም ተሰማው፣ ይቅርታ ጠየቃት። ከዚህ በኋላም ጥሩ ሆናለሁ አለ። ከዛም ቀን በኋላ ሉሉ ድምፁን ለማስፈራራት ሳይሆን ለጨዋታ ብቻ ይጠቀመው ጀመር። ወፎችንም ምግብ እንዲያገኙና ትንንሽ እንስሳዎችንም መጠበቅ፣ ማጫወት ጀመረ። ከዚህ በኋላ ሁሉም እንስሳቶች ደስተኛ ሆኑ። ሉሉንም ከልባቸው ወደዱት። በስተመጨረሻም ሉሉ ጥሩ መሆን ያህል ደስተኛ ያደርግ ተማረ።